በዛሬው በእህልዋ ቪዲዮአችን ላይ የቡራክ የዲኤንኤ ምርመራ የሚገኝበትን፣ አይሴ ከቤት የምትጠፋበትና አደጋ የሚደርስባትን፣ መርትና ሰልማ አንድ ላይ የሚሆኑበትን፣ ሌሎችም አጓጊ ትዕይንቶችን ይዘን ቀርበናል። ወደ ትዕይንቱ ከማለፋችን በፊት ይህንን ቪዲዮ 500 ላይክ አስገብተን እንጀምር። ፊዳን በመጨረሻ ስለ ቡራክ እውነቱን ልታገኝ እንደሆነ አሰበች። ከሁሉም ነገር በኋላ በመጨረሻ የዲኤንኤ ምርመራ ማድረግ ትችላለች። ይህ በእንዲህ እንዳለ በቤቱ ውስጥ ሌላ ጦርነት ሊጀምር ነው። አይዳ ሻንጣዋን ጭና ቡራክን ይዛው ልትሄድ ነው። ቶብራክ እስኪያስታውሳት ለ5 ዓመታት እንደጠበቀች ለከሪማን ነገረቻት። እናም የወጣትነት ጊዜዋን እየጠበቀችው እንደሆነ እንኳን የማያውቅ ሰው እየጠበቀች ማባከን እንደማትፈልግ ነገረቻት። ከሪማን ግን ልታስቆማት ሞከረች። እባክሽን አትሂጂ አለቻት። ነገር ግን አይዳ አስቀድማ ወስና ነበር። ቶብራክ እንዲያገባት ትፈልጋለች። አንድ ቀን አይደለም፣ ትዝታዎቹም ሲመለሱ አይደለም፣ አሁን። ከዚያም ቡራክ ሁኔታውን የበለጠ ልብ በሚሰብር ጸጥታ ተናገረ። ቤቱን ለቆ መውጣት አልፈለገም፣ መቆየት ፈልጓል። አይዳ ግን ልታዳምጠው አልፈለገችም። ከእሷ ጋር ይዛው ልትሄድ ቆርጣ ነበር። ግን ልትሄድ ስትል ቶብራክ አስቆማት። ቶብራክ በመጨረሻ አይዳ በትክክል ቤቱን ለቃ ልትሄድ እንደሆነ ተገነዘበ። ከዛም ይቅርታ ጠየቀና ነገሮችን እንደሚያስተካክል ቃል ገባላት። ትዝታዎቹ በቅርቡ እንደሚመለሱም ነገራት። አይዳ ግን አልረካችም። እሱን ተመለከተችውና የቀረውን የወጣትነት ጊዜዋን ሙሉ በሙሉ የማይመለስ ትዝታ እየጠበቀች ማሳለፍ እንደማትችል ግልጽ አደረገችለት። ባል ትፈልጋለች፣ ደህንነት ትፈልጋለች። እናም ከሁሉም በላይ አስፈላጊው ነገር ቶብራክ እንዲመርጣት ትፈልጋለች። ቶብራክን በመጨረሻ እንድትቆይ ያሳመናት። ነገር ግን ሁለቱ ግንኙነታቸውን ለማስተካከል ሲሞክሩ ሌላ ግንኙነት እየፈረሰ ነበር። መርት ሰልማ ተከፍታ በነበረችበት ጊዜ እዚያ አብሯት ነበር። አጽናናት፣ አጠገቧም ቆየ። እናም በመጨረሻ ተቃቀፉ። ነገር ግን አይሴ እያየቻቸው ነበር። አይሴ መርት ሰልማን ይዞ ባየችበት ቅጽበት የፊቷ ገጽ ተለወጠ። ምንም አልተናገረችም። ዝም ብላ ቤቱን ለቃ ወጣች። ግን ውስጧ በጣም አዝኖ ነበር። ምክንያቱም አንዳንድ ጊዜ በጣም የሚያምነው ክህደት አንድ ሰው የሚናገረው አይደለም፣ በራስ አይን የምታየው ነው። አይሴ ሁሉንም ነገር የሚቀይር ውሳኔ ለማድረግ ተቃርባ ነበር። ሌሎች ሰዎች ትኩረታቸው ተከፋፍሎ ሳለ ከሪማን ግን ፈጽሞ የተለየ ጦርነት እየተዋጋች ነበር። ፊዳን የዲኤንኤ ምርመራ እንደወሰደች ታውቃለች። ያ ለሷ አደጋ ነበር። ምክንያቱም ፊዳን ስለ ቡራክ እውነቱን ካወቀች የከሪማን ታሪክ ሙሉ በሙሉ ይፈርሳል። ስለዚህ ለተባባሪዋ ደወለች። ላቦራቶሪውን እንዲያገኝም አዘዘችው። ፊዳን እውነቱን ከማየቷ በፊት ምርመራውን ቀይረው አለችው። ግን ችግር ነበር። የላቦራቶሪ ሰራተኛዋ ለመተባበር ፈቃደኛ አልሆነችም። ውጤቱን በገንዘብ አልለውጥም አለች። የከሪማን ሰው ጫና ሊያሳድርባት ሞክሮ ነበር። ቢሆንም ግን ፈቃደኛ አልሆነችም። ዶክተሩ ግን ለማዳመጥ ፈቃደኛ ሆነ። ገንዘቡም ሁሉንም ነገር ለውጦታል። የከሪማን ተባባሪ በመጨረሻ በዶክተሩ እርዳታ ወደ ውስጥ ገባ። የዲኤንኤ ምርመራውንም ቀየረው። ፊዳን እየጠበቀችው የነበረው ውጤት ከእንግዲህ እውነት አልነበረም። ከሪማን አሸንፋለች። ፊዳን ውጤቱን ለመውሰድ እየሄደች ነበር። ሰናይም የሆነ ችግር እንዳለ መጠራጠር ጀምራ ነበር። ሰናይ ሁኔታውን በቅርበት ተከታትላለች። ይህ ምርመራ ምን ያህል አስፈላጊ እንደሆነም ታውቃለች። ከሪማን ማንኛውንም ነገር ማድረግ እንደምትችልም ታውቃለች። ከዚያም ፊዳን በመጨረሻ ፖስታውን ከፈተችው። ውጤቱን ተመለከተች። ፊቷ ተለወጠ፣ ምክንያቱም መልሱ የጠበቀችው አልነበረም። ምርመራው ቡራክ የሷ እንዳልሆነ ይናገራል። ከሪማን በጣም ተደሰተች። ፊዳንን በመጨረሻ እንዳሸነፈቻት አመነች። ተባባሪዋንም ደውላ መሰገነችው። የዲኤንኤ ምርመራው ተቀይሯል። ፊዳን እውነቱን መቼም አታውቅም። ነገር ግን ሰናይ በፍጹም አላመነችም ነበር። የፊዳን ውጤት እንዴት አሉታዊ ሊሆን እንደቻለ መረዳት አልቻለችም። አንድ ነገር ትክክል አልነበረም። ስለዚህ ላቦራቶሪውን እራሷ ለመመርመር ወሰነች። እናም ቀጥሎ የምታገኘውን ነገር የከሪማንን አጠቃላይ እቅድ ሊያጋልጥ ይችላል። በሌላ በኩል እነ መርት ቤት ሌላ እቃዎች ተፈጥሯል። አይሴ ሄዳ ነበር። እቃዎቿን ጠቅልላ በድብቅ ወጥታለች። መርት ምን እንደተፈጠረ ሲያውቅ በጣም ደነገጠ። ወዲያውም ጠባቂዎቹን እንዲያገኟት አዘዛቸው። እሷ እንድትጠፋ አይፈልግም። አይሴ ከቤት እየሸሸች ብቻ ግን አልነበረም፣ ካየችው ነገር እየሸሸች ነበር። መርትን ከሰልማ ጋር የምታምነው ሰው ከሌላ ሰው ጋር እየተቀራረበ ነው። የት እንደምትሄድ አታውቅም ነበር። መቆየት ብቻ እንደማትችል ታውቃለች። ከዚያ አስፈሪ ነገር ተከሰተ። አይሴ መራመድ ቀጥላለች። ደክሟት ነበር። ስሜታዊም ሆና ሙሉ በሙሉ ብቻዋን ነበረች። የት እንደምትሄድ እንኳን አታውቅም ነበር። ከዚያም በድንገት ወደቀች። አይሴ መንገዱ ዳር ባለ ጉድጓድ ውስጥ ጠፋች። ማንም ሊረዳት አልተገኘም። ሁሉም ሰው በጣም እየፈለጋት ነበር። ነገር ግን ምን እንደደረሰባት ማንም አያውቅም ነበር።
ይህ በእንዲህ እንዳለ አሊ የያሲንን ምርመራ ሲያደርግ ነበር። መጀመሪያ ላይ ሁሉም ሰው ያሲን ወደ ህይወታቸው የገባ ሌላ ሰው እንደሆነ አስበው ነበር። ነገር ግን አሊ በጣም የጨለመ ነገር አገኘ። ያሲን ያለፈ ወንጀል ነበረው፣ ታስሮም ነበር። ሁሉም ሰው እንደሚያስበው የተከበረ ሰው አልነበረም። አሊ በመጨረሻ ያወቀውን እውነት ለኢሴ ተናገረ። ነገር ግን ያሲን ሚስጥሩን አዲሱን ግንኙነቱን እንዲያበላሽ አልፈቀደም እና አሁን ኤሲ በእሱ ላይ እምነት መጣል እንድትችል ማድረግ ነበረበት። ምክንያቱም ያሲን እኔ ነኝ ያለውን ሰው አልነበረም። ኤሲ በመጨረሻ ከያሲን ጋር ተጋጨች። እሱም ማን እንደሆነ በትክክል እንደምታውቅ ነገረችው። ያለፈውን ህይወቱን ታውቃለች፣ መታሰሩን ታውቃለች። ከእሷ እንዲርቅም አስጠነቀቀችው። ያሲን ራሱን ለመከራከር ሞከረ። ነገር ግን ኤሲ ምክንያቱን ለመስማት ፍላጎት አልነበራትም። የመጀመሪያ ጊዜ ሁኔታውን ሲቆጣጠረው የነበረው ያሲን ተወገደ። ሆኖም ለመፈንዳት የሚጠብቀው ሌላ ሚስጥር አሁንም አለ። ምክንያቱም አሊ ኤሲ እንኳን የማታውቀውን ነገር ስላገኘ ነው እና ያ ሚስጥር ያሲንን ሙሉ በሙሉ ሊያጠፋው ይችላል። ሰናይ የዲኤንኤ ውጤቱን ለመቀበል ፈቃደኛ አልሆነችም። ስለዚህ ወደ ሆስፒታሉ ሄደች። የፊዳን ምርመራ በትክክል ምን እንደደረሰበት ለማወቅ ቆርጣ ነበር። ከዚያም ባልተጠበቀ ሁኔታ ከአንድ ሰው ጋር ፊት ለፊት ተገናኘች። የዲኤንኤ ውጤቱን እንዲቀይር ከታዘዘው ሰው ጋር። አሁን 3 ዋና ዋና ጥያቄዎች አሉን። የፊዳን የዲኤንኤ ምርመራ በእርግጥ ተቀይሯል? ሰናይስ የከሪማንን ሚስጥር ታጋልጣለች? እና ከሁሉም በላይ አስፈላጊው አይሴን ማን ያገኛታል? መልሶቹን ቀጣይ ቪዲዮ ላይ ልናገኝ እንችላለን። ለዚህ ቻናላችንን ሰብስክራይብ በማድረግ ይጠብቁን።